ለቅኝት ባንድ ባካ እንደ የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የዚህ ሳምንት ትልቅ መነጋገሪያ ብዙዎቻችን የተቀባበልነው ቃል ፈጣሪ ነው። ወደዚህ ሞቅ አድርጋችሁ ጥሩት። እየሞከርኩኝ ነው ወይም ኮሜዲያን ያሲንን ሞቅ አድርጋችሁ ወደዚህ ጋብዙት። ያሲኖ ይገጭ እንዴ ይገጫ ቺርስ እኔ እንኳን ደህና መጣ። ሰዎች አሁን ምናልባት በዚህ ሳምንት በጣም ስምን ተቀባብለውት ይሆናል እንጂ እኮ ያሲን እንደ ገብስ ቆሎ ታሽቷል። ገብስ ምን ታሽ? ገብስ መሽታይ ከገብስ በላይ ነው የታሸ ነው። እንደ ገብስ በቀደም አግኝቼው ነበር እንደ ታረጋጋው እንጂ አለ ከበሶ ባለፍክ እኮ በጣም ተወቀጥክ ግን አሪፍ ነው። አሪፍ ምክንያቱም እኔ ራሴ ሳቅህ ኢትዮ ኤፍኤም ስትሰራ አንድ 5 አመት ከዛ በፊት ደግሞ ማለዳ ኮከብ ስትወዳደር አንድ 5 አመት ማለዳ ኮከብ አምስተኛ ያወጣው የዛሬ ስንት አመት ነው? የዛሬ 8 አመት አካባቢ 8 አመት እኔ 9 አመቴ ነበር። እድሜን እንዳትጠይቀኝ ብዬ በቃ 23 ነው ተደርሶበት አርት ከጀመርኩ ነው እንዴው በነገራችን እኮ ገጽታ ይናገራል ያሲኑ። ሉኬ እንትን ነው የሚመስለው ግን ሸምጥጫለሁ እኮ እጃለሁ እኮ ፋዘር አሁን በቀደም በትንሽ ነገር ተነጋገርንና ውጣ እንጂ እዚህ ቤት እኮ ያውንክ እኮ አለ። ያኔ ተሰማኝ ለዛ እንትን አትበል ተው ብቻ። እስኪ ያሲን ማለዳ ኮከቦች ላይ ሲወዳደር እና ለማየው ታደሰ ነበሩ ዳኛ? አዎ ሰካራም ሆነን የሰራው እንደከባበር አይ እንደከባበር ይሸናል እነ ፍፄ ይሸናል ናይሸናል ለምን ተጣላኝ? እንደከባበር ምን አይነት ዘመን ነው? ዘመነ ድሪቶ አስቸገረኝ ድንጋይ በር ተቆልቷል። ዘመን አንተ ከማን ጋር ነው የምትከባበረው? ና ወዲ if you want to fight me come on ያሲን አሁን አጥር ስር ሊሻና እኮ ነው ካራክተሩ። አሁን እኮ ሰው አጥር ጋር ቢሸና ባለቤቱ ባጥሩ እጁን አውጥቶ ስቦ ያስገባል። ስቦ ስትል ምን ስቦ? መሽኛን ስቦ እሱን ህዝብ ይጨርስ። ሞድ ለዛ ነው ፊት ለፊት ነው የምትናገር ያልኩትም ይሄንን ነው። ጨረሰው ስቦ እኮ የሚያሱ ነው እጄን አይስብ። ስለዚህ ቤት ያሸናሃል ማለት ነው። እና ይሄ እንዲህ የስካር ካራክተር ምናምን ሰራለውና ጠጥተ ነው እንደምትሰራው ይሉኛል። አሁን ለምሳሌ ሰካራም አንተ ብጋብስ ሰይፍሻ እኔን አረባል አይምን እዚህ ይችላል ያሲን ይችላል። በቃ እንደው ወደ ቤት በሄድ እውነት በሄድ ነው የሚሻለው። እንደዚህ ሊያወራ ይችላል ነው ጉዳዩ። ስካር ይዋጣልሃል በጣም ሰይፍሻ አሁን ተመልሼ እዛው ወጣሃል። አክቲንግ ላይ ያለ ሰው አክቹሊ በቃ ተሰራለ። የተለያዩ ካራክተሮች ናቸው የሚሰጡን አንድ የቀያየሩ ነው። አንዴ ሰካራም፣ አንዴ የቃመ ሰው፣ አንዴ አይምሮኒ ሳተ ሰው፣ አንዴ ደግሞ ባለሀብት፣ አንዴ ደግሞ ምናምን እና በጣም አሁን አክቲንጉ ላይ ለምሰራው ነገር የማለዳ ኮከቦች ጠቅሞኛል። የማለዳ ኮከቦች ተላለ በደንብ አክቲንግ ይሄ ስሜትን መረዳት አይደለም፣ ስሜትን መረዳት ነው። እኔ አሁን አጭራጭር ቪዲዮዎችን ሰራለሁ። ባይዘው ፊልም አለኝ የዛሬ 7 አመት ምናምን አካባቢ የተሰራ ፊልም አለ ጅልጥ የሚል። እዛ ላይ ያለ ካራክተር አለ ገሬ ግርግር የነብር ጥፍር የሚል ከ2 ሚሊዮን በላይ ቪው አለው። እንግዲህ ዛሬ 7 አመት ምናምን የተሰራ ፊልም አሁን መንገድ ላይ ሲያዩኝ ግርግር ምናምን ይላሉ። ያኔ ከማለዳ ኮከቦች የወጣን ጊዜ አካባቢ ከጓደኞቼ ጋር የሰራነው ሙቪ ነውና ማለዳ ኮከቦች በደንብ ነው የጠቀመው። ዋው እያየው ነበር። ምክንያቱም
አሁን ኮሜዲ ስለምትሰራ ስታንድ አፕ ኮሜዲዎችን ትሰራለህ ቲክቶክ ላይ በጣም ትታወቃለህ በሚሊዮኖች ተከታይ አሉ ግን ያሲን እኮ አመጣጡ ዝም ብሎ አልጋ ባልጋ አይደለም ያ ለምሳሌ ሰሟቸው ነገሮች እውነት ውሸት አንተ ራስህ እስኪ ንገረኝ አስተናጋጅ ሆነ ሰርተሃል አዎ አስተናጋጅ የሆንኩበትን መንገድ ልንገር እኔ ደጀን አቪዬሽን የሚባል አየር ኃይል ሚዲያ ውስጥ ሰራ ነበር ከዛ በኋላ እንደዚህ ተሽከርካሪ ወንበር ላይ ነው ቁጭ ቢሮ ነው ዜና ማንበብ መረጃ መስጠት ምናምን ነው ኮምፎርት ዞን ተሽከርካሪ ወንበር ላይ በቃ ተጨማለኩ ከዛ ጥሩ ደሞዝ ይከፈለኛል ሳየው ግን ቁጭ ብዬ ራሴን ሳየው የት ነው መድረስ የምፈልገው እዚህ ጋር የሚመጣውን ሰውዬ መጀመሪያ እዛ ነው ያየሁት ኮምፎርት ምን ጊዜም የሰው ልጅ እንትን ነው አንድ ቦታ ይዞ ነው የሚያቆየ ከዛ ኦኬ ስራ ሪዛይን ማድረግ አለብኝ አልኩኝ ወጣውኝና ሆቴል 3 ወር ተምሬ ፍሪ ሰርቪስ መስጠት ጀመርኩ እዛው ቢሾፍቱ ላይ ማለት ነው እሺ ከዛ እንግዲህ ከደሞዝ ተነስቼ ወደ ነፃ ዋው ከዛ ምንድነው ሐሳቤ ሆቴል አዲስ አበባ ለመምጣት በደሞዙ የቤት ኪራይ ምግብ እዛው እንበላለን ቲፖ ደግሞ ለትራንስፖርቴሽን you see ዋው ቀንብሬ ከዛ ግልዶ ራሱ እንዲያላቀናበረ አንተ ላይፍን አቀናበር ከዛ በዛው ቅድ መሰረት አዲስ አበባ ገባሁኝ ደብረ ዘይት ላይ ኦልሞስት ትልልቅ ቤቶች ላይ ሰርቻለሁ እዚህ መጥቼ ደግሞ ትልልቅ ቤቶች ሰርቻለሁ ግን ለዓላማ ነው ሆቴል ላይ እንደማልቆይ ያውቃለሁ ግን አንድ ስቴፕ ይገፋኛል ኦፍ ኮርስ አልহামዱሊላህ ይሄው ሰራ ይሰራል እሺ ይሰራል ሁሉም ነገር በሊፍት ሲሆን ነው እንጂ አስቸጋሪ የሚሆነው በደረጃ ሲሆን እኮ ይጣፍጣል አይደል ምክንያቱም አሁን ረዳት ሆነ እንዳለፍ ሰዎች ያውቃሉ የማላኮ ኮቦች ላይ እንግዲህ ሌላ አማራጭ አልነበረም ኢቢኤስ ተመራጭ ሚዲያ ነው ቲክቶክ የለም ምን የለም ትታያለህ በየጊዜው በቃ እንኳን አምስተኛው ተይቅርና ተወዳዳሪም ሆነ ትታወቃለህ ከዛ ኦኬ ውድድሩ አለቀ ፊልም ሰራሁኝ ፊልም የሰራው በፊልም ለመስራት ብዬ ከሆቴል ደግሞ አቋርጬ ወጣሁ ለምን አልተከፈለኝም ፊልሙ ላይ ግን ደግሞ አላማ ነው እዚህ ጋር እሺ ለዓላማዬ ብዬ ፊልሙን አቋርጬ ወደ ፊልሙ ሄድኩ ፊልሙ 15 ቀን ምናምን ነው ከዛ መኖር ከበደ አዲስ አበባ ተመልሼ ደግሞ አሁንም ወደ ደብረ ዘይት you see ከእንደገና ማለት ነው ከዛ ግን አሁንም ደግሞ ተመልሰን መጣ አይመጣም ብለን ዲሳይፊሻ ተመልሰን መጣን እና ያ ነው ብቻ ብዙ ነገሮች አልፈዋል አልহামዱሊላህ የታክሲ ረዳት ሆነ የሰራህበት ሰፈር የትኛው ነው ኮቪድ አካባቢ ታዋቂ ነኝ ከዛ ሳይውናቴውን ሁሉ ነገር ዝግትግት ብሏል አልহামዱሊላህ እነን ጊዜ ያሳለፈን ጌታ በጣም ከባድ ጊዜ ነው እንደዚህ ላይ እንጨበጨባ አለፈን ምን እንትን አልኩኝ ምን መሰለ በጣም ብዙ ወጣት በተማረበት አለኝ ብሎ በሚያስበው ሙያ ነው መስራት የሚፈልገው ግን ደግሞ የሆኑ ስራዎች ወደምትፈልገው መንገድ የሚያሸጋግሩ ድልድዮች ናቸው አየህ ያን ጊዜ እኔ በቴሌቪዥን ታወቃለሁ ብዬ ታክሲ ረዳት ባልሆን ይሄን ማንነት አላገኘም ገብቷል የታክሲ ስራ ከባድ ነው ሳይፊሻ ጃንጥላ ይዞ ሰውየው እንደዚህ ቁጭ ብሎ ሌላ ቦታ እኮ ቲፕ በደንብ ይሰጣል እኮ መልስ ላይ ግን አንተን እንደዚህ ይላል አንተ ሞላጫ መልስ አታመጣ አንተ ወይ ቢዚ ሆነ ቆይ ምናምን ትለዋለህ አይደለ ጃንጥላ ብረቱ አለ አይደለ ኩላሊትን ያነጣጥርና ይሰካና መልሰኔ እዝኑ ሺ ሰርጀሪ የሚሰራ መልስ ምክንያቱም እንትን ነው ታክሲ ላይ ያለው ነገር እኔ ለሹፌሮችና ለረዳቶች ትልቅ ቦታ አለ በፀሐይ እየተቃጠሉ ረዳቱ እንደዛ እየጮኸ እኔ ድምጼ ተዘግቶ ነበርና በማይም ጀመርኩ ማለት ታክሲ ረዳት ሰራውኝ ከዛ ነቃለፈሱ ጊዜ እዛ ደግሞ እንዴት ነበር የምትጠራው የኔ ከባድ ነው እስር ቤት ገባውኝ በዛ ሞመንት እንዴ አዎ ግን አንድ ቀን ምን አርገ እንትን ነው በቃ ትንሽ እንሳፈጣለን በቃ መደረግ የሌለበት ነገር አረግን እሺ ከዛ ገባዋት
ቀመስከስ እስር ቤት ስትገባ ቀመስኳት እሺ ትንሿ ካልሲ እንኳን አብራኝ ልትሆን አልቻለችም ጥላኝ ጠፋች አንተ እስር ቤት ስትገባ ጥን ብላ ወዴት እንደሄደች በነጠላ ጫማ ነው ራሴን ያገኝ ኮቪድ ነው በዛ ሰዓት ደግሞ እስር ቤት ስትገባ አስበው አሪፍ ነው በቃ ካራክተር ቢልዲንግ በቃ አረ እንግሊዘኛ የራሱ እኮ እየከበደ ነው አንተ ሰዎች አንድ ጓደኛችን አለ ቴኳንዶ ይሰራልና ፈርስት ዳኑን ለመውሰድ ይሞክራል በተደጋጋሚ ይወድቃል ምን መሰለ ችግሩ ይልና እግሩን ሲዘረጋ በራሱ እግር ይደነቃል ይችላል እኮ ወድቃል ውጣ አሁን ምን እንግሊዘኛ ልክ ሲጠቀም ወሰለ ውጣ እንዳትልኝ ሰይ አረረራ አይ በጣም ነው የገረመኝ ምክንያቱም ኮሜዲ ውስጥ አሁን ለምሳሌ እንደዚህ ለሚያይ ሰው ይሄ መጨረሻ ላይ ያለው ዲያሲን ነው ሰው የሚያቀው ግን ያለፍክበት መንገድ መከራው ውጣውረዱ የመጣበት መንገድ ወጣ ገባ ነውና ያንን መናገሩ ለብዙዎች ምናልባት በቃ አቋራጭ የሚባል ነገር የለም ህይወት ውስጥ መታገል ነው ይመስለኛል አሁንም እኮ እየሞከርኩ ነው ለኔ ኮሜዲ ብቻ አይደለም ማለት ሐሳቡ በጣም ትልቅ ነው እየሞከርኩ ነው አየህ አሁን ራሱ ካወራናቸው ከኔ ላይፍ ኤክስፒሪየንስ ብዙ ነገር ሞክሬያለሁ ባህል ተወዛዋዥ ነበርኩኝ አው እኔ እድሜ እኮ ቆሰው እናንተ ምን አይነት ነገር የሆነ ሁሉ አንድ ወር ነው አንዱን ነው አይደል ባህል ተወዛዋዥ አንድ 7 አመት ሰርቻለሁ የት ቢሾፍቱ ላይ ምሽት መዝናኛ ያው ክሊፕ መስራት እንደዚህ በከባባት በመናምን ነው እና ስነካው አሁን ስፖርት ስለጀመርኩኝ ሰውነቴ ተሳስሯልና እንዴ ሰጣኝ ሲክስ ፓክ አለልኝ እና ሰራ ነበር ያኔ ከዛ አለፈ ታክሲ ረዳት ሆቴል መስተንግዶ እያለ ከዛ ሁሉንም መሞከር አይደለ ህይወት ሙከራ ነች ከዛ እነዛ ሙከራዎች ያሲንን አሁን ያለበት ቦታ አድርሰውታል አልহামዱሊላህ ገብቷል ግን እየሞከርኩኝ ነው እነ ሴንስ ጉዳዩን ሳነሳው ወደ ሆነ ፍሬም ብቻ ከወሰድከው ጠባብ ነው እኔ የሞከርኳቸው በጣም ብዙ ነገሮች አሉ በጣም ጉዳዩ ጥልቅ ነው አውዱ ጥልቅ ነው ለምሳሌ ምስኪኖች ጎርሶ ለመብላት ለማደር እየሞከሩ ነው አይደለ ብዙ ሰዎች ታመው ጤናቸውን ለመመለስ እየሞከሩ ነው የእምነት አባቶች በጸሎታቸው ባስተምሮታቸው የሀገርን ሰላም ለመመለስ እየሞከሩ ነው ዶክተሩ ወታደሩ ኢንጂነሩ ለሀገሩ ለማገልገል እየሞከረ ነው መንግስት መስራት ያለበትን እየሞከረ ነው እየሰራ ነው you see አውዱ ሰፊ ነው ከዛ ባለፈው ወጣቶች ራሱ በሱስ እየተጠቁ ያሉ ወጣቶች ከዛ ሱስ ለመውጣት እየሞከሩ እንደ በጣም አይደል እና ሁሉም ሰው በሙያው ላይ ያለ በጣም አካል ጉዳተኛ ልጆችን ይዘው የሚያሳድጉ ህፃናትን ይዘው ያሉ እናቶች አሉ እየሞከሩ ነው ለመስራት በቃ ለማሳደግ እየሞከሩ ነው ብዙ ማይሞክር ሰው የለምና ያንን ሐሳብ ሳነሳው መሞከር በጣም መሰረታዊ ነገር ነው አይሮፕላን የሰጡን እኮ ሁለት ወንድማማቾች 1903 ላይ ነው ምናምን ስንት ሞክረው ነው ይሄን ምን ነው መብራት የሰጠን ቶማስ ኤዲሰን ብዙ ሙከራዎች አሉ እኔ ፌል አላደረኩም ነው የሚለው ፌል አላደረኩም ይልቅ ማይሰራበትን መንገድ ተማርኩኝ ብዙ ሰው መሞከር አለብን መስራት አለብን ለሚሞክሩ ሰዎች የተሰጠ ድምጽ ነው ሞክሩ ስሩ አንዳንዴ ያስተውለህ ከሆነ ቤት ውስጥ ከሚሞክር ልጅ ይልቅ ስራ ከሚሰራ ልጅ ይልቅ ቤት ውስጥ ተቀምጦ እንትን በቀን ባህሪው ስለሚወደድ ብቻ የሚከበር ሰው አለ አንድ ሰበብ ማድረስ አንድ እርምጃ መራመድ ወሳኝነት አለው በእኛ እስልምና ሰበቡን አድርስ የሚባል ነገር አለ ለጉዳዩ መሳካት ሰበብ አድርስ የሆነ ነገር አዝ ያኔ አላህም ይረዳሃል ገብቷል የፈጠረ አምላክ ይረዳሃል ሰው እኔ የኔ ቃል ነው ብዬ አላስብም ከፈጣሪ የተሰጠ አሪፍ ፖይንት ነው ግን ደግሞ እንደ ሀገር ተወዷል ወዳችሁታል እናንተ እንዴት ነው ገጸ ባህሪው አይተህ እንደሆነ ላፕቶፑን ይዞ የቤት ክራይ ሲጠየቅ በቃ ፋታ ስጠኝ እንጂ ይሄ የብዙዎች አሁን ያው እንደምታየው ማለት ነው ሄሎ ማን ቤት ክራይ ባለቤት አልነገረችም ቤት ክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ አንተ ሰበብ እየሞከርኩኝ ነው ያ
ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። የብዙዎችን ህይወት የሚያሳይ ማለት አይተ እንደሆነ ወጫችን ከገቢያችን በላይ ሆኗል እና እንደውም አንድ ጆክ እኮ ነበር አይደለ? ልጁ አባቱን ይጠይቃል። ዛሬ ትምህርት ቤታችን አስማት የሚያሳይ ሰው ስለሚመጣ 50 ብር መግቢያ ተብሏል ሲላቸው ከኔ የበለጠ አስማተኛ አለ እንዴ? በ2000 ብር ደሞዝ 4 ልጅ ያኖርኩኝ ከኔ በላይ አስማተኛ ማን አለ አሉ ሰው። እና እንደዛ እንደማለት ነው። አሁን አንተም ልትል የፈለከው በዚህ የሚመስለኝ ያለውን ችግር አውጥተ ለመግለጽ የፈለከም መሰለኝ። ይሄ ቪዲዮ በ5 ቀን ውስጥ ኦልሞስት እንግዲህ አሁንም ይሄዳል ከ7.6 ሚሊዮን በላይ ተመልካች አግኝቷል። ከ27000 ሰው በላይ ኮሜንት አድርጎታል። ከ100 ምናምን ሺህ ሰው በላይ ሼር ምናምን ሆኗል። ፌስቡክ ላይ መነጋገሪያ ነው፣ እንደ ብራንድም ይዘውታል በጣም ብዙ ሰዎች። ለምንድነው ይኸውልህ ጉዳዩ አንተ እንዳልከውም ነው። እሱ ግን አንድ ይዘት ነው። ግን በጣም እኮ ብዙ ሰው እኮ ብር ኖሮት እኮ በካንሰር ህመም እየተሰቃየ ለመዳን እየሞከረ ገብቷል። ብዙ ሰው ገንዘብ ኖሮት ቤት ኖሮት ምናምን ትዳሩን ለማቆየት ላለመለያየት እየሞከረ ነው። በእኔ እይታ እኔ ትንሽ ነኝ ገና አላቅም፣ ብዙ ነገር ማብራራት አልችልም። ባለኝ ኤክስፒሪየንስም ገና ትንሽ ነው። ግን ብዙ ሙከራ አለው። ይሄ ሰውዬ ግን ምንድነው ጊዜ ስጠኝ ሲል ውስጡ መሰበር አለ። የቤት አከራዩ እውነት አለው እኮ ህይወት አለው፣ እሱም ኃላፊነት አለበት። እሱ በሚሰጠው ገንዘብ ነው እሱም የሚያኖረው። ግን የረሳናት ፖይንት ምንድነው? ታገሰኝ ይላል። ምክንያቱም ለሁሉ ነገር ጊዜ መልስ ነው። ጊዜ ነው አይደለ? ጊዜ ነው እንደዚህ ያደረገው ያለው። ስለዚህ ለጊዜ ስጠኝ፣ አንደርስታንድ አድርገኝ፣ ተረዳኝ ነው። እርስ በእርስ እንዴት ነው የምንረዳዳው? እንዴት ነው እየተጋገዝን ያለ ነው? እንዴት ነው የሆነ ነገር የበፊት ፍቅራችን የታለ? ሰይፍሻ መደራረስ የሚባለው ነገር በሐሳብ መለዋወጥ፣ አንደርስታንድ መደራረግ። ምንም ባታረግ ጓደኛህን ብለህ መስማት እኮ በጣም አሪፍ ነገር ነው። አንደርስታንድ አድርገኝ ነው። ሰው እየሞከርኩ ነው፣ ይሄን ነገር ለመቀየር እየሞከርኩ ነው፣ እቀይረዋለሁ፣ ተስፋ አለው ማለት ነው። እቀይረዋለሁ፣ እኔ አምናለሁ። ስራ ያጡ ሰዎች ስራ እንደሚያገኙ እንደሚቀየር፣ ተስፋ ያጡ ሰዎች ተስፋ እንደሚያገኙ እንደሚቀየር፣ ያችን ማለፍ ስለሚያቅታቸው ነው ራሳቸው የሚያጠፉት። ስለዚህ ጊዜ ስጠኝ፣ እኛ ጊዜ እንስጥ፣ ከዛ ሰበቡን እናድርስ። ከዛ ማይቻል ነገር አለ እንዴ? ይሄ በጣም ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። አይሆንም። እኔ ነኝ የምከፍተው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙሉት ወዲያው ሰጥ። ፋስት ፔይ የተሻለ ይከፍላል። ይሄው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ አይ ብዙ ሰዎች በቃ የለበስከውን ቱታ የያዝከውን ላፕቶፕ ምናምን በተመለከተ ለየት ያሉ ነገር ሲጽፉ አይተዋል። አንተው ምን አልክ? ይሄን መሰለ ዘንጦ ይለምናል እንዳለ አለምንም እኮ ሰው አለምን ችግር የሚያጠቃው ባይዘዌ የተቀዳደደ ልብስ የለበሱት ሰዎች አሉ። አንዳንድ ሰዎች ሞራላቸው ስለማይፈቅድላቸው መለመን አይፈልጉም።
ዘንጠው ዝም ብለው ያያሉ። ውስጣቸው ግን ነገሮችን ኃላፊነት በጣም ተጭኖታል ይሄ ሰውዬ። ከዛ የመጣበት ኤክስፒሪየንስ ማንነቱ ገፋው። አንተ ሰው ሚልህን አሰማም እንዴ ነው ያለው። አንተ ሰው ሚልህን አሰማም እንዴ? እየሞከርኩ ነው፣ ልከፍልህ ነው፣ ታገሰኝ። ምን ታገስ ከሆነ ስለዚህ ህመማችንን ሼር እንደራረግ። ከዛም በኋላ የሰራኸው በአንድ ቀን ብቻ 3 ሚሊዮን ጊዜ ነው የታየው። እሱም በራሱ በጣም አሪፍ መልእክት አለው። ተከታታይ ነው ማለት ነው። ካሁን በኋላ እየሞከርኩ ነው አስተማሪ ሐሳቦች። አሁን እኔ ሶሻል ሚዲያ ላይ ኮሜዲ ብቻ አይደለም ሰውን ከማሳቀም ከእንትንም ከመናገርም ባለፈ ሶሻል ሚዲያ ላይ የሚነሱ ሐሳቦችን ማከም እወዳለሁ። ለምሳሌ ሶሻል ሚዲያ ላይ የሆነ ጊዜ ላይ በሃይማኖት ጉዳይ መሰዳደብ፣ መበሻሸቅ ምናምን ነገር ነበረ። እኔ ለሃይማኖቴ ክብር አለኝ፣ ሌላውም ሃይማኖት ትልቅ ክብር አለ። መሳደብ ምናምን ሳይሆን ይሄን ጉዳይ እንዴት ላክመው ነው ማለት። ጥበብ አለኝ፣ ጥበብ ስጠኝ እለዋለሁ፣ በዚህ አክመው። የሆነ ቪዲዮ ሰርተን ታይቷል፣ አይቼዋለሁ። ይሄ ነው አይደለ? ዘይድ ያደራውን አንተ ጾመኛ አይደለ እንዴ? አንተ እኮ እየጾምኩ ነው። እሺ አይ ግማሽ እንያዘው። ግማሽ እሺ። ጌታ ይባርካችሁ። አሜን። በቃ እጃችን ሰብስበን ነው። እሱም ከቤተ ክርስቲያን ሲመጣ እንዲህ ያልኩት ጀለቢያ ያለብቻለሁ ስታቀልል እሱም ተቀለለ። አንተም ከመስጊድ ስትመጣ በቃ ከዛ ይሄድን ነው። ሶሻል ሚዲያ ላይ በቃ ስድድቡ ሌላ ነው። ከዛ ሰዎች እንደሚያስቡ እኔ ከኔ መንገድ ምንድነው ሰዎች የሚያስቡትን ነገር ሰጣቸውና እኔ የማስበውን መጨረሻ ላይ ያሳያሉ። ያ ነው። በጣም አሪፍ መልእክት ነው በጣም። ስለዚህ ኮሜዲያን ብቻ አይደለህማ፣ ዲፕ ትራጀዲ አይደለ? ራስ ኮሜዲ? አዎ ዲፕ ትራጀዲ ነውና አሁን ለምሳሌ ምን እላለሁ መሰለኝ የግጥም ስራዎችን አንዳንዴ ሞክራለሁ። ይሁኑ ራሴን ላጠፋ ነው እንደዚህ ላረግ ነው ምን የሚሉ ሰዎች ሶሻል ሚዲያ ላይ ልክ ሲበዙ ምን እላለሁ፣ ስማ ወንድም ችግር ስለገረብ ከፈተነ ደዌ ፈጽሞ አድንም፣ ለምቦጭህን ጥለ መፍትሄ አታነሳም፣ ከንፈርህን መብላት አፍ ያቆስላል እንጂ በደል አያስረሳም፣ እያለፈ ዛሬ ከትላንት ቁጭት ዛሬን አትግደል፣ ልክ እንደ ትላንቱ በሸለሙ አፎች ሽንፈትን ተቀበል፣ አታውቅም ሽቶ የሚወጣ ስትነድ ነው ሰንደል፣ ንደድ እንደ ሰንደል እስከ ጥቁሩ ጫፍ፣ ስርህን አስከብር ገብረህ ቅንጫፍ፣ አትስነፍ ከሰዎች ዓለም ላይ ደስታን አትበደር፣ እቤት ባለች ቂጣ የክትፎ ሳቅ ፍጠር፣ ከክብረ ነክራት አይጥምም ጾም ማደር ሰይፍሽ። በጣም ስለዚህ እኮ ተስፋ የሚያነሳሳ ለምንድን ነው ራስን ታጠፋ አይነት ሐሳብ ያለው ግጥም ነው። አዎ ዋው። እና ይዘነዋል አይደለ? ሶሻል ሚዲያውን ይዘናል። እኔን ቁጭ ብሎ ስክሮል እያደረገ የሚያየኝ ወጣት አለ፣ ህፃናቶች አሉ። ስለዚህ እነዚህን ነገሮች አያይዤ ፖዚቲቭ ነገር ፓስ አደረግበታለሁ። ሰይፍሻ በጣም ፓስ እንዴ ፓስ በሚሊዮኖች የሚቆጠር ተከታዮች አሉ። የምትሰራቸው ስራዎች ግን ብዙ ኮሜርሻል አይደሉም። ፍራንክ የሚያስገኝ ነው ሊባል አይችልም። ቁም ነገሩ ላይ ያተኩራልና በሶሻል ሚዲያ ህይወቴን ቀይሬያለሁ ብለህ ታስባለህ? በሶሻል ሚዲያም ሆነ በአርቱ ገንዘብ አልሰራም። እውነቱን የምነግርህ እኔ አሁን ቲክታክ ላይ ኦልሞስት 4ኛ ዓመቴ ነው እና ገንዘብ ሜክ አላረግም። ግን 4ቱን ዓመታት ኮንሲስተንሲ አለ። ሰዎችን ለሰዎች መድረስ፣ ሰዎችን ማገዝ፣ ሰዎችን አስቆ ማደር፣ ሰዎችን የሆነ ሐሳብ ሰጥቶ ማለፍ። ከዛ ግን
ፋይናንሻሊ ራሴን ዞር ብዬ ሳየው በጣም ይሰማሃል ለኔ ብዬ አይደለም ሰዎችም አይረዱህም ቤተሰብም አይረዳህም አንዳንዴ ምን ይላሉ ቤተሰብ ምክንያቱም እኔ ገንዘብ ያለኝ ሰው ምናምን ይመስላችኋል ውጪ ያሉ ሰዎች ምክንያቱም ሌሎች በትንሽ ፎሎወር በጣም ብዙ ብር ይሰራሉ ማስታወቂያ ምናምን አልሰራም እኔ ብዙም አልሰራም ምክንያቱም የሆነ ቲም አለ ሶሻል ሚዲያው ላይ ህብረት አለ የሆነ ቲም የጌም ቲም አለ አለ ሶ እዛ ውስጥ የለውም አብዛኛውን ጊዜ እኔ ብቻዬን ነው ጊዜ ምንተምለው ራሴ ላይ ነው ምንተምለውና አልሰራም ከዛ ግን ወደ ቤተሰብ ስትመጣ ታዝናለህ እንዴት 1 ሚሊዮን ተከታይ ወይም ከዛ በላይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል አልገባኝም እናቴ ይቸገራሉ ያልከኝ ነው ኦፍ ኮርስ በደንብ ነው የምትቸገረው ከዛ ችግሯን ደግሞ አያለው ከዛ ልጅሽ ደርሶልሻል ትባላለች ግን እውነታው አልደረሱላት ምክንያቱም ማረግ አልቻልኩም ሰዎችን እያየዋት ታረጅብኛለች ዩሲ ያፋል እያየዋት ታረጅብኛለችና ኢንሻአላህ ይቀየራል ብዬ አስባለሁ ግን ምን መሰለ ይሄ እገዛ ምናምን ሳይሆን ስራ መስራት ፈልጋለሁ ሰዎችን ማገዝ ፈልጋለሁ የተቸገሩ ሰዎች ጋር መድረስ በውስጥ በጣም ብዙ ሰው ይጽፍልኛል ያሲኖ እንደዚህ ተቸግሬ እንደዚህ ሆኜ እንደዚህ አንተ እንትናለህ ምናምን እኔ አውቄ ሶሻል ሚዲያው ላይ ያለኝ እንቅስቃሴ ከጓደኞቼም ቢሆን የሆነ መኪና እንትንና እኔ መንዳትም አልችልም ብዙ በዚህ አጋጣሚ ልታስተምሩ ማሚና ያ ማዘሯ ለናቱ ያሲንና የኔ አበባ ምን ይላሉ ማዘራው በቃ እሷ ደስተኛ ነች ታውቃለህ በቃ ደረስክልኝ ትለኛለች በምን እንደሚተዳደሩት ምንም ስራ የላት ዩሲ ታያለ በቃ ብዙ ችግሮችን ታያለ ቤት ውስጥ ምናምንና ለምንድን ነው የማይቀየረው መች ነው የኔን ጊዜ የምታመጣው ለምንድን ነው አንደርሬትድ የምታረገኝ ብዬ በቃ መታየት ያልቻልኩት ለምንድን ነው መጉላት ያልቻልኩት ብዬ ራሴን ጠይቃለሁና አይ ቲንክ ጊዜው እየደረሰ ነው ኢንሻአላህ ያው እኮ እየሞከርኩ ነው መጣ ከዛ እየሞከርኩ ከዛ ግን እየሞከርኩ ነው እንስሰራ በቃ አላህ የሰጠኝ ነው እንጂ እኔ በጣም ብዙ ሺህ ስራዎች እንኮ 500 600 ቪዲዮ አለ በገብታ ብታይ በሚሊዮን የታዩ ግን ምንም ለውጥ አላመጡ እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ በሰው ስልክ ነው መቀርጸው አራተው ያ በሰው ስልክ ነው እየቀረጽኩ ከዛ ሰው አንድ ቀን ይሰጣል በማግስቱ ፊቱን ያጠቁርብሃል ሌላ ሰው ፈልጋለሁ ከዛ አንድ ፍሬንድ እንደው ምን አለ ያሲኖ ያሰው አይፎን አለው ሂድና ተዋውቀው አንተ ጓደኛ ታረጋዋለህ ነገ እንዲቀርጻ ያ እና ግን ይሄን መናገር አልፈልግም ማሳየት አልፈልግም ምክንያቱም እችላለሁ ቀይራዋለሁ ጊዜው እስኪመጣ በዛ መንገድ ማለፍ አለብኝ problems are a fuel for growth የሚባል ነገር አረ እንግሊዝኛ እየተካለ በጣም አሪፍ ያ ችግር ያበረታል ማለት ነዳጅ ነው በቃ ችግር ነዳጅ ነው በቃ ትክክለኛው ማንነት የምትረዳው ስትቸገር ስታጣ ነው ሰዎች የሚያስበው ቦታ ሌላ አንተ ያለህበት ላይፍ ሌላ ሲሆን ትንሽ ደስ አይልም አሁን ስታንድ አፕ ኮሜዲ ተሰራ ያሲኖን ትመስላለህ እኮ ብለኝ ያውቃል ታክሲ ሰልፍ ላይ አረተው ያሲኖን ትመስላለህ አንተ መቼም እሱ ከኛ ጋር አይሰለፍ ኢትዮጵያ ውስጥ በጣም ብዙ ችግር አለ አይደል ለማን ብዬ ነው ችግር መናገር እኔ መስራት እችላለሁ ወጣት ነኝ አራያ መሆን አለብኝ ብርቱ ነኝ ሶ መስራት እችላለሁ ማሰራት የሚችሉት ተቋሞች ካምፓኒዎች ያሰሩኝ እሰራለሁ ጥሩ አቅም አለኝ አላህ የሰጠኝ ጥበብ አለኝ አልহামዱሊላህ ሰው ፍቅር አለኝ እና እንደሚቀየር አቃለሁ ላላፊ ጊዜ ለማይሆን ነገር ማድረግ አልፈልግም አሁን እኮ መስመር ያስኪ ይመስለኛል ምክንያቱም የመጣበት መንገድ በብዙ ጣውረዶች ውስጥ ያለፈ ነው እርግጥ ሁሉም ሰው ህልቡ የቤተሰቦቹን ህይወት መጀመሪያ መቀየር ነው ያንን የምታደርግበት ጊዜ አሁን ነው ብዬ አስባለሁ አሁን ፕላትፎርሙ በጣም የተመቻቸ ነው አጫጭር ፊልሞችን እየለቀክ ነው ጎን ለጎን ደግሞ ሚዲያዎች ላይ አለ
ስታንድ አፕ ኮሜዲዎችን ትሰራለህ በዛ በሚገኘውና ማስታወቂያዎችም ስለሚመጡ በእርግጠኝነት ይመጣሉ 100% ምክንያቱም ያመንኩት ጌታ ነው እዚህ ያደረሰኝ ነገም አይሁን ቦታ ጋር እንደሚያደርሰኝ ያውቃል ይሄ እርግጥ ነው ያሲን ቦዲ ቢልደር ነው ሲክስ ፓክ አለው ይሉሃል እውነት ነው ምክንያቱም ፎቶውን ያያየው በፍጹም ይሄ አንተ አይደለም አረተው አንዳንድ ሰዎች አለፋህም ለማለት ቆይ አንድ ጥያቄ ታጠባለህ ወይ ሚጠባለ አለ ካለ አይ በደንብ በቃ የጡት ነው ያየሁት እኔ ያየ ይሄ በጣም ይሄ እውነት እዚህ ፎቶ ላይ ሰይፍሻ እምብርቴን አየኸው አየሁት እምብርቴ በልጅነቴ በደንብ እንትን የቋጠሩበት መንገድ ትክክል አይደለም እንዴት ከዛ እንዴት ብዬ ካደኩኝ በኋላ ምክንያቱም ሶሻል ሚዲያ ላይ ብዙ ትችት ነበር በዚህ ፎቶ ምክንያት እኔ ይሄን ለአመታት ነው ከልጅነቴ ጀምሬ ፑሽ አፕ ሰራለሁ ከዛ ከሆነ ጊዜ ደግሞ በኋላ ደግሞ አሁን እኔ በስፖርትን 5 አመት ምናምን ሰርቻለሁ ወጥሬ ማለት ነው ከዛ እቺ የእምብርቷ ጉዳይ ግን ያሲኖ የእምብርት ተሰራለህ እንደሚያዩ አንዳንዱ የካፖርት ቁልፍ የሚመስለው ምናምን ነው ከዛ አቆጣጠሩ ትክክል ስላልሆነ ሲበዛብኝ እምብርቴን የቋጠሩት ሰውዬ ጋር ሄድኩ እሺ ይሄ አሪፍ ጫሊ በለት ለበቃይ በእናታችን እሺ ምን አሉ የቋጠሩት አሳዝነኝ ነው እንጂ የታችኛውንም ቋጥርልኝ ነበር አረባ I'm sorry ምን አርጋቸው ነው እንዴ ይኸውልህ እኔ አሁን አየህ ሃርድ ወርክ ነው ይሄ ኮንሲስተንሲ ዲሲፕሊን ለራስ ያለ ክብር ምናምን ነው እንደዚህ የሚያሰራ ፊውቸርን ማየት ምክንያቱም ስፖርት ቤት ሄዶ መስራት ቀላል ነገር አይደለም ከዚህ ለፍተ ካመጣው ደረት ከፓኩ ይልቅ እምብርት የሚያጎላ ሰው አለ ያ ሰው እኮ ይሄን ቦምብ የሚያክል ቦርጭ ይዞ እኮ ነው የኔ እቺ እምብርት ቦርጭ ብለ ለምን አየ እሱን አስቋጥረው ለማለት ነው ቦርጭ ቋጥረና አሪፍ ነው ስፖርተኛ ነኝ በደንብ ነው የምሰራው አንዳንድ ሰዎች ስፖርት እየሰራውኝ እንትን የሚሉ ሰዎች አሉ የዛ በሲክስ ፓክን ምናምን ያውና ይዋጣልን ይላል እኔ ደስተኛ ነኝ አብሶ ብር ቢዋጣል ይሄ በጣም እንደማ ምንም አይነት ሱስ የለብህ አይ በሌሎች ይማሩበት ማለት ወጣት ነው ይከታተላል ይሄን ፕሮግራም እነሱም ወጣቶች ናቸው ባንዱ አለ ከፍተኛ የማንበብ ሱስ አለብኝ በጣም ላቆመው አልፈልግም ማንበብ ነው ያልከው ያ አዎ መዳፍ ነው ማለት ለንባብ ሱስ ያለቅሳል እንዴት ነው ነገሩ ሱሴ በቃ ሱሴ እሱ ነውና ከብር ነው እንዴ የእውነት መገኘት ማለት በጆርኒ አይደለ መገኘት የሌለብኝ ቦታ ተገኝቼ አውቃለሁ ይሄ ነው አልልህም አረተው ገብቷል ግን ደግሞ እሱም መንገድ ነው አይገርም እየሞከርኩት እያለፍኩት ነው ሁሉን ነገር መሞከር አለብህ ብዬ አላስብም ጀስት ደግሞ ሃፕን ካረገ ኢትስ ኦኬ ማንም ላይ አትፈርድም ሁላችንም ያለፍንበት ሳይፍሻ አንተ ያለፍክበት መንገድ እኮ ሰርቷል አይደል እንዴ ዋናው ምንድነው መሰለ አይቶ መውጣቱ እንዴ ዩቲዩብ ላይ የምታያቸው አንዳንድ ጋዜጠኞች እኮ ቅመው ገብተው እንዲህ ኢንተርቪው ሲያደርጉት አለ እና ኑሮ ከብዶሻል ማለት ነው እና እንትን ነው በጣም ማን ነው እንትን ያስባለሽ ምናምን የሚሉ ሰዎች እኮ ታያለህ እኮ ነው መገኘት የሌለብኝ ቦታዎች ላይ ተገኝቼ አውቃለሁ ጀስት ግን በቃ እሱን ማለፊያ መሰሪያ መንገድ ነው በሰዓት ግን ምንም አይነት አልহামዱሊላህ ምክንያቱም ስለ ያሲን ስልስታችሁ ኢትዮ ኤፍኤም ላይ ከድርሹ ጋር ስትሰራ ያ ስንት አመት ሰራ ከሷ ጋር አመት ከምናምን አትሊክ ወደ 2 አመት ተጠግቷል የሚገርማችሁ አስተናጋጅ ሆነ ያ
በምታገኘው ፋታ ከሷ ጋር ኢትዮ ኤፍኤም ላይ የሚቀርብ ቀልድ ትጽፋል። እየጻፍክ በመሃል የተጠፋ ተብለህ የተቆጣበት ጊዜ የለም? እኔ በቃ ዋናው መድረስ ለምፈልግበት ቦታ አይደለም ጠፋ ቢያጠፉኝም እኔ ግድ የለኝም። ምክንያቱም መሞትለት ዓላማ አለኝ። እኔ ነገን ነው አሻግሬ የማየው። ዲዝኒ ዋልት እሱ ቀድሞ ያየውን ነገር አይደለ እሱ ከሞተ በኋላ ሚስቱ ቁጭ ብላ ከጎን ሰው መጣና አቤት ባለቤትሽ ይሄን ነገር ቢያይኮ እንደው እንደዚህ ሲሸለም ስትል ምን አለ እኛ እሱ ባያየው ኖሮ እኮ ዛሬ እኛ ቁጭ ብለን አናይም። እሱ ቀድሞ አይቶታል። ሰው ስለማይ የሚመጡብኝን ዱላዎችን ኩርኮማዎችን ምናምን በቃ በህልም ያጽናናው። ያን ያውን እያስተናገድክ በመሃል ቀልድ ስትጽፍ ይሄ ቀን እንደሚመጣ የሆነ ወቅት ላይ ያሲን የሚባለውን ሰው ብዙ ሰዎች እንደሚያውቁት አያምኑም። ሰይፊ አያምኑኝም እኮ እዛ አስተናጋጅ። ምክንያቱም ሬዲዮ ላይ በኢቢኤስ ላይ ታይቼ በቅዳሜ ከሰዓት ላይ በደንብ ሰው አዝናንቼ ምናምን እያስተናገድኩ ያገኙኛል። እንዴ ይሄ እንትንሽ ኮሜዲ ልጅ አይመስልም አንተ? ደሞ ማስክ ይደረግ ነበር። እሱ ገላገል ማስኬን አውልቅ እስኪ ምና እኔ እንዳያቁኝ ብዬ ነው ማስክ እንትን የምለው። አውልቆ ማስኬን አዝቦታ እሱን እኮ ነው የሚመስለው። ልክ ማስኬን ሳይሆን ወይ እሱን አይመስልም ቶ ማስለህን ነበር። ኮሮና ከወጣም በኋላ ማስኳን ትጠቀም ነበር ያው ራስን ለመሸፈን። እኔ ግን ለኮሮና ያሽቃበጥኩት አንድ ነገር ብቻ ነው። ምንድን? ልብስ ላይ ይጣበቃል ብለውኝ ሱሪዬን አውልቄ ሽቦ ላይ አስጥቼ ገባሁ። በቃ በህሊና ያን አስቸጋሪ ጊዜ መቼም አለፈ። በጣም የልጅነት ፎቶውን ሳየው በጣም ከድሮ ጀምሮ የሆነ አንድ ነገር አለ። የኔ ጋቤጣ ራሴ በጣም ምንድነው እዚህ ጋር የሆነ ማይሳማ አይነት ፊት ነበር። አይ እንኳን ይሳማል ይሳማል ብቻ የሆነ ባላንስ የለም እና የሆነ ውስጤ የሆነ ራሴን ሳያው ይሄ ልጅ አየዋለሁ ባይዘው አሁንም ውስጤ ያዋራኛል። ምክንያቱም እኔ በዚህ እድሜ ላይ አስብ ነበር አርቲስት መሆን እንዳለብኝ አቅም እንዳለኝ አውቃለሁ። ኧረ ተው። አሁን የስንት ዓመት ነው? ሜቢ 13 ኦር 12 ትቆም ካለ ሰው ሰብስበህ እኔ ገና 7 ዓመት ምናምን እያለሁ 6 ዓመት እያለሁኝ አጎቶቼ ይወስዱኝና ዳቦች ይጥብኛ ምናምን ይገዛልኝና እስኪ እንትና እንዴ ነው የሚሄደው እንትና እንዴ ነው የሚያወራው ምናምን ሰዎችን ኢሚቴት የማድረግ ነገር ምናምን ያኔ ማለት ነው። ሶ ዳት ሚንስ ያኮ አክቲንግ ነው። በጥባጭ ነበርክ? ጨዋ ነበርክ? ምን አይነት ልጅ ነበርክ ድሮ? ሰላም ማይመቸኝ ሰላም ማይመቸኝ በቃ መረበሽ አለበት ውስጤ በቃ እንትን አይልም ነበር። ፈጣን ነኝ። ማድረግ ያለብኝን ነገር አደርጋለሁ፣ እወስናለሁ፣ አልሰርቅም፣ ገገማ ነኝ። ከሰዎች ጋር የራሴ ሐሳብ ካለኝ ያንን ሐሳብ አንደርስታንድ እንዲያደርጉኝ ፈልጋለሁ። ካልሆነ የራሴን መንገድ እሄዳለሁ። ሶ ያ አብሮ ያደገ ማንነት ነው። በጣም ማትረሳው ቤተሰብን ያበሳጨው ነገር ምንድነው በዚህ እድሜ? እሺ እንትን ነው በዚህ እድሜ አልጋ ላይ ሽንት ሸና ነበር። ሆን ብለህ ነው የምትሸናው ወይስ? አላውቀውም። በቃ እኔ በራሴን ሱስ ሆኖብኝ በሽንት ቤት መሽናት ተውኩ እና በደንብ በቃ እና ምናምን እንደተፈለገ በቃ ሽንት ቤት ይነጠፍልህ ተባለ። ዛሬ በጣም ከመሽናት የተነሳ ፍራሽ ላይ ግን እስካሁን ሊተወኛች ረጠመ እንዴት ማን ፎቶ አምጣል? ህልምህ ግን ያው ኮሜዲያን መሆን ነበር ወይስ እንደ ብዙ ህፃናት ዶክተር፣ ፓይለት ምናምን እያልክ ነው ያደግከው? እኔ በቃ በዚህ እድሜ እኔ አርቲስት መሆን እንዳለብኝ አውቃለሁ። ጨርሳል? አዎ እኔ እኮ ይሄ እኮ እኔ አይደለም ስፈጠርም በራሱ ይሄው እስኪ ምትየው በቃ አዎ አላህ ከላይ ሰጠኝ ነው በቃ ተሰጥቶኛል። ከዛ እዛ ነገር እሱን ያስኩኝ እንጂ በጣም እኮ ተስፋ አስቆራጭ ጉዳዮች እኮ አሉ። በጣም የሚሰብሩ ነገሮች አሉ። አብሮኝ ይሰሩ የነበሩ የሞቱ ሰዎች አሉ። አብሮኝ በአደጋ በመኪና አደጋ የሞቱ ሰዎች አሉ። ጓደኞች ማለት በመኪና ብቻ ሳይሆን በተለያዩ ነገሮች የአርት ሙያ አሰልቺ ነው ታውቃለህ። አንዴ እስክትደርስ በደንብ ነው የሚያሽ ሰው አትጎላም። በትዳር በምን ይበታተናል። እኔ አሁን መሰራበት ክበብ የነበሩ ልጆች ወደ ተለያየ ዓለም ተበትነዋል።
ሶ እኔ አሁን ያለሁት ስለሰራው ነው ኮንሲስተንሲው ስላለ ነው እና ኮንሲስተንሲ በጣም መሰረታዊ ነገር ነው ያንን የሚሰጥህ ግን አላማ ነው ይሄ ቪዥን የሚባለው ነገር በጣም መሰረታዊ ነገር ይሄን ፕሮግራም ቢከታተሉ ወጣቶች ካሉ የምታስቡት የምታልሙት ነገር ካለ በቃ ራሳችሁን ለመስጠት ሞክሩ በደንብ ጥግ ድረስ አመኑት ሁናቴውን ካመናችሁት በቃ ስለዚህ ይሄ ቦታ ነገ እናንተ ነው አዎ እንደ ኃይል ይቻላል ይያለ ነው እዚህ ጋር መቀመጥ ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባዎታል። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት ቀደም ውጣ ወረድ ስንል ነበር ደብ ግልጽ በሆነ ቋንቋ እዚህ መተህ አሁን እነዚህን ስራዎች ስትሰራ የመራብ የመጠማት ማደሪያ የማጣት ነገር ነበረ የማልዳ ኮከቦች ላይ የመጀመሪያ ሶስተኛው እስከ 5 ዙር ነው ሄደው ሶስተኛው ዙር ላይ ተወዳድሬ ነበር አልሆነም ተሰናበትኩ እሺ ከዛ አምስተኛው ዙር ላይ ተመልሼ መጣሁ አምስተኛው ዙር ላይ ተመልሼ ስመጣ ቢሾፍቱ ላይ ሆቴል ናይት ሰራለሁ ቀን መጥቼ እዚህ ተወዳድሬ ደሞዛ ናይት ሄጄ አስተናግዳለሁ እንደዚህ መመላለስ ነው ያለው ከዛ አንዴ በማልዳ ኮከቦች ለሊት ሆነ የተቀረጸ ለሊት ሆነ አዛ ኪሴ ስገባ ያው ገማ የሆነ ሩም መያዝ አለበት ምና አይደለ የዛን ቀን ደግሞ አጋጣሚ እንዲ ጺማ አድርጌ የሆነ ሚስቱ ቺት ያደረገችበት ካራክተር ነው እሷንም ያረጋውን ሰውዬ ሊወስንበት ነው በቃ ለዛ ብዬ በስራ እኔ እኮ እኔ ነገር መጥረቢያ ይዤ መጥቻለሁ እዚህ መጠየቅ እየቻልኩ እሺ ከዛ ለሊት ነው ትንሽ ፋስ የምትባለው አለች አይደለ እሷን ከተቼ ሻንጣ ውስጥ ቀረጻ አለቀ ለካስ ካራክተሩን ሲጫወተው ያሉ ልጆች የምር ፈርተውኛል ከዛ አብረን ይሄድን እነሱ በቃ ያሉ 10 የነበርነው 2 ሲበጠስ እኔ አብሬያቸው በቃ ይሄድን እንዲነጋለን ምክንያቱም ብር የለኝም ሩም መያዣ ምናምን ይበርዳል በጣም ቅዝቃዜ አለ ማመሽ ስላልመሰለኝ በቃ በቲሸርት ነው የወጣሁት ከዛ 2 ብሎ እየተጠቃቀሱ ይቀነጠሳሉ እያሉ የሆነ ሰዓት ላይ ራሴን ብቻዬን አገኘ 5 ኪሎ ማርያም ቸርች እሺ በቃ ግንብ ስራ አድርኩ እና አልፍ ያለው ይሄን ሰው ላመነበትና ሞል ለሚፈልገው የሚከፍለው መስዋዕትነት ነው አንተ ወስጥ ያይው እና አዲስ አበባ ስትመጣ ስራ ሆቴል ማግኘት ከባድ በልምድ ይዘህ መጣ ምናምን ስራ ማግኘት ከባድ እኔ ማከብራቸው አርቲስቶች እዚህ ጋር እንደሚሉት እኔም ልል ነው ሻይ በዳቦ በልጅም እና ሰው ካፌ ገብቶ በበላው ይላል ቦሌ አካባቢ ካፌዎች ሆቴሎች ምናምን አሉ አይደለ እዚህማ ካፌ ገብቼ ይበላል ምናምን ይላል እኔ በዛ ጋር ማታ ላይ ወክ ያደረኩ ፈጣሪ ደርቶኝ እዚህ ገብቼ ባስተናገድኩ ስለመብላት አይደለም ስለመስራት ስለማግኘት ምክንያቱም መራብ ይደብራል መራብ ደስ አይልም በቃ ግን በቃ የሚያኖርህ ህልምህ ነው ያጥራሃል ትቸገራለህ ማንንም ያግዝ የለም አቅምህን ማንንም አንደርስታንድ ያያረግም ያለፍክበትን መንገድ ማንንም አያውቅም ሲቪ ታስገባለህ የሆነ ቦታ እንደውልላለን አይደወልም አንዳንድ ሆቴሎች ላይ በር ላይ ነው ሲቪ የሚቀበሉ ወይ አንድ ቢሮ ሊገባ ይችላል ወይ ደግሞ ጋርቬጅ ውስጥ ለዚህ ነው አሁን እየሞከርኩ ላይ ነው ፊትህ በቃ ብዙ ነገሮች ውስጥ ስለመጣ ይሄ ሁሉ ነገር ነው ያወጣው ማለት ነው ያ በቃ እኔ አሁን ካራክተሩን ነው አንደርስታንድ ያደረኩት ሁላችንም እንደ ሀገር እየሞከርን
እያደረግን እየሰራን ገብቷል አሁንም መስራት አለብን ማድረግ አለብን የሚሞክሩ ሰዎች አሁንም መሞከር አለባቸው ላይሳካ ይችላል አሁንም ይሞከር እኔም እሞክራለሁ ተስፋ መቁረጥ አያስፈልግም ከውጪ የሰሩ ሪአክት የሰሩ በዚህ ቪዲዮ ሪአክት የሰሩ በጣም በርካታ ሰዎች አሉ አመስግናቸዋል ሁሉንም አመስግና ሞክሩን ሙከራ ይቀጥል በጋሽ ላይ ቀድም እዚህ ሞኖሎጉ ላይ የሆነች ልጅ እዛ ጋር ፍዝዝ ብላ አየህና ጠይቅልኝ ልክ አንተስ እንደገባህ ነው ምን እውነቱን ነው ወይስ ይቀልድ ነው ወያለች ነው የምር ወዳሃት ነው እቺ ጥቁር ያረጋችሽ ምክንያቱም ያሲን ላጤ ነው ይላል ያሲን ረዲን ይልና ላጤ ቫለንታይን እየመጣ ላጤ ፕሮ ማክስ ኦሪጂናል ላጤ ኦሪጂናል ላጤ አልহামዱሊላህ አሁን ምርጡ ጊዜ ላይ ነው ያለሁት እሺ ሶ የተሰራች ሴት ለኔ አላህ ከሰጠኝ ኢንሻአላህ አገባለሁ ምርጥ መሆን ግን አለባት የተሰራች አይታለች አሁን የተሰራች ስትል ምን ለማለት ነው እንዳንተ በመከራ ውስጥ ያለፈች የግድ መሆን አለባት አይደለም የሰው ልጅ ከተወለደ ከተፈጠረ በኋላ ራሱ ላይ መስራት አለበት በመንኖረው በመናልፈው መንገድ ነው የተሰራን ምን መጣው ቆንጆ ሴቶች አሉ አስተዳደግ በጣም ማተር ያደርጋል ካደገች በኋላ ደግሞ ራሷ ላይ ምን ያህል ኢንቨስት አድርጋለች ለራሷ ምን ያህል ክብር አላት ለሃይማኖቷ ምን ያህል ክብር አላት ምን ያህል ራሷ ላይ ኢንቨስት አድርጋለች ገብቶሃል በቁንጅና ብለህ ያገባ ሲንክም አታረግ አይሆንም አሁን እኔ አልহামዱሊላህ የተወሰነ ነው የሞከርኩት ኢንሻአላህ ከነገም ደግሞ ሰራለሁ እኔ ቪዥን ሰፊ ማለት እስኪ ለምሳሌ ከቪዥኖች መሃል እኔ ኢትዮጵያ ውስጥ ብቻ የሚታወቅ አይነት ሰው መሆን አልፈልግም አፍሪካ ላይ አልፎም ደግሞ በአለም ደረጃ ኢስት አፍሪካ ላይ አሁን አርታችን ለመታወቅ እየሞከረ ነው ኢትዮጵያ ኮሜዲያኖች ለምንድን ነው የሌሉት ኢስት አፍሪካ ላይ ኮሜዲያችንን ወንዝ አሻግራለሁ ይያለ እኔ እንደገባኝ እሺ በጣም አሪፍ ስለዚህ ከህልሞች መሃል አንዱ ይሄ ኮሜዲያን ያሲኑ ታወቀ በቃ በላ እሺ ገንዘብ አገ እሱ ብቻ አይደለም እኔ እሱ ያስደስተኝ እሱ ብቻ ያስደስተኝ ምንድነው ያስደስተኝ እኔ ለተቸገሩ ሰዎች ጥላ መሆን ፈልጋለሁ ማለት እኔ በጣም ደስ ይለኛል በችግር እንደማደግ ይመጣን እኛ ቤት የነበረው ችግር ሰይፍሻ ገብቷል እኛ ቤት የነበረው ችግር ዘይት በችርቻሮ ሲገዛ ታቃለህ በስሙኒ እየታለበ ምናምን አንዴ ጎመን ተቀቅሎ ቤት ተቀምጦ ሪቦኝ ገባው ሲከፍት መሶብ የለም የበቆሎ ቂጣ ነበር የለም ብራዘር ሃክ አድርጎታል እና በቃ ጎመኑ መበላ ሳይው ቅቅል ብቻ ነው እና በሆነ እቃ እንትን አልኩ ሳይው በቃ ባታ ጨመርኩ ሞቅ አረኩኝ በማንደኝ ሐሳስበላው ኮኮስ ይለኛል ሚላሴ እንደዚህ ይላል እና አሁን ያዳልጠኛል አንዳንድ ራሱ ተከታ ጎመን በኮኮስ የበላው ሰው ነኝ ስለዚህ የፀጉሩን ቅባት ነበር የከተተው አረ ኮኮስ በጣም ግን ቴስቱን ብቀምሰው አይደለም ሰይፍ መጀመሪያ ተስተት ነበር በኋላ የምር ሆምብለ ጎመን በኮኮስ ቀጥልክ ሱስ ሆነብኝ ኮኮስ አብጦ እንትን አንድ ትንሽዬ ዘይት አለች አሁን ራሱ የምትሸጥ አይታኮን በቃ ነው ቀጭን ነች ቅርብ ጊዜ ሁሉ እኔ እኮ ይገርመኛል ፌመስ ሆኜ ብድር የሌለብኝ ሱቅ የለም እሺ በቃ ብድር የሌለብኝ ሱቅ የለምና እሷን ዘይት ገዝቼ ማሽስ ልታበስልባት አይደለም በስሪንጅ አርገ ልትወጋት ነው በጣም ከማነሱ የተነሳ ቀጭነች ሞዴሊንግ ብትወዳደር ነው የሚመስለው ብትለቀቅ ጀስት ግን አለ እንትና አይደ ሰይፍሻ ደግሞ ችግር ያሶር በቃ ከችግሩ ቀደም እንደውም ስለማዘር ነገርከኝ ስለ ፋዘር አላወራኸኝም እስኪ ስለሳቸው አቶ ረዲ ሙዜ ይባላሉ በጣም ጠንካራ ሰው ናቸው በጣም ጥሩ ሰው ናቸው እና ተጫዋች ናቸው እንዳንተ ያው ቀደም ኩያውን ኩኩ ውጣ ከቤት ኢነሰንስ ያ በቃ ሸንቆር
እና እኔ ካራክተር ላይ ቲክቶክ ላይ ቆጫማ የሚል ካራክተር አለ። ቆጫማና አስካለ ወንድና ሴት ሆኜ እሰራለሁ ቲክታክ። እሺ ሶ ያሲን ረዲ የሚለውን ሽሬ ያሲን ቆጫማውን ካረለ ስሜ ምን አደረገ ብሎኛል። ምክንያቱም ሰው በካራክተሩ ስም ነው የሚጠራ። አዎ ተሸክሞ ነው ያሳደገም ኩርኩር እየገፋ ምናምን ዱቄት እየተሸከመ ምናምን ነገር እና አንደርስታንድ ያደረገው ምን ያለውበት ሙያ አየህ ለምን ስራ ጀምር የሚለኝ እኔ እየለፋው ነው እየሄድኩ ነው ኦኬ ያልፈኛል አከን ያሴ ነው ስራ አጀምርም እየሰራው ለው ኮሜዲያው ላይ ምን ብር የሌለው ስራ ነው እንደምትሰራው ወይኔ ስራ ትፈልግልህ ተሸከማል እና አንደርስታንድ ያደረገው የደሃ ልጅ ስትመሆን ወዝ ብቻ አይነጥቅም ያቀማል ዘመናት እንደው ሻቀሱል ሐዘን ቀልድ ነው ስሜት ጎስቋላ የደሃ ልጅ ስትሆን ሐዘን ይረክሳል በሰው አፍ ሳይሞላ እና ከባድ ነው ህልም ላላችሁ ልጆች እኔ አንደርስታንድ አደርጋለሁ ማለፊያው መንገድ ግን ጠንካራ መሆን አለባችሁ ሶ እንደ አሪያ ካየች አሪፍ ታገር ግን ኢንሻአላህ ደርሰናል አሁን በያስባል አረ እየደረሰ ያሲን ያው እንግዲህ የብዙዎች መነጋገሪያ ሆነ እየሞከርኩ ነው ያሲን ኮሜዲ ብቻ ሳይሆን በጣም ትልቅ ሐሳብ ነው ተባለ ብዙዎች አንሸራሸሩት እንዴ ያሲንማ የሰይፉ ቤቤስ እንግዳ መሆን አለበት አለ እንዴ ታገኛችሁት ያሲን እንዴት ከሁሉም እንግዲህ ይሄኛውን ያሲን ሰው ያውቀዋል ብያላስ ብዙ ጊዜ ስትጫወት ምናምን ኮሜዲያን ችግር የሚያውቁ አይመስላቸውም ብዙ ሰዎችና አሁን የሮቢን ዊሊያምስን የሚያል ትልቅ ኮሜዲያን የሞተው ራሱን አንቆ ነው ማለት ያ ማለት ውስጡ ኮሽታ ነበር ማለት በትክክል አንታው ለሰው ሳቅ እንደምትፈጥረው ውስጥህም ደስታ አለ እኔ አልহামዱሊላህ እኔ ምን መሰለ የጭብጨባ ጉዳይ ብዙም ልቤና ያወጥረው የስድብ ጋጋታ ማይምሮዬን አይነካውም ብዙ ባላንስ አድርጌ ነው ላይፍን መመራው እና ቪዥን ስላለኝ እሱም ማስኬድ ብቻ ነው የምፈልገው እና ደስተኛ ነኝ በደንብ ደስተኛ ነኝ ግን ደስተኛ መሆኑ ምንድነው ባለኝ ነገር ስለምብቃቃ ነው ፈጽሞ የሚሆኑ ነገሮች የሚያልፉ ሁናቴዎች አያናግሩም አሁን ለምሳሌ ኬቨን ሃርት ለአዲዳስ ካምፓኒ ከሱቅ ውስጥ ነበርኩ የሚሰራውኩ ሱቅ ይሸጥ ነበር አዲዳስን ግን ታለንቱን ተንብሎ አይደለ መጨረሻ ላይ ለአዲዳስ ካምፓኒ ፈረመ that's journey bro በቃ ያንን ነው በቃ ማለፊያ ነው ትሬቨር ኖሃን በሬሲዝም በጣም ብዙ ነገሮች የሆነ ሰው ነው ከዛ መጨረሻ ላይ ደረሰ ዴስቲኒ ነው ህይወት ምን ያህል ቻልክ ነው ምን ያህል ፔሽንስ አለ ነው ምን ያህል ትግስት አለ በቃ ከዛ ያመለካከት ለውጥ ችግሩን በፈጠርንበት መንገድ መፍትሄ እናመጣ ምን ያህል ራስ ላይ ሰራምለ ፖዚቲቭሊ ነገሮችን ለመቀየር ምን ያህል ሰራ አሁን እኔ አንቲቲዩብ የሚባላለኝ ዩቲዩብ ቻናሌ ነው ዋው አንቲቲዩብ በዚሁ ላንሰው ብዬ ነው በጣም ጥሩ አንቲቲዩብ ኢነሴንስ ምንድነው የጉንዳኖች ነው ምን ነው ተመሳሰልኩብን ጉንዳን ቲዩብ ሲኖረው በጣም ደስሽ ለምን እንደዛ አልኳት ያሲኖ ኮሜዲያን ያሲኖ ሚል ዩቲዩብ ቻናል ነበር ግን እሱ አያስኬድም ብዬ ነው ይሄን ክሬት አድርጌ ኦልሞስት አሁን ከ30,000 በላይ ሰብስክራይበር አለው ዋው ለምን እንደዛ ሆነ ለወጣቶች መስራት ለሚፈልጉ ሰዎች መንገድ ማቅለል ፈልጋለሁ ዛት ሚንስ አንተ ምንድነው ጉንዳኖችን አይተ ከሆነ ሳይኮሎጂያቸው ካነበብኩት በጣም ደስ ይለኛል በህብረት መስራት አንድ አንዷን ጉንዳን ይዤ መጥቻለሁ እሷ ትንገሪ አብሮ መስራት ለብቻዋ ኢንዲቪጁዋሊ አንድ ጉንዳን ምንም እንትን አትልም በህብረት ግን ወንዝ ይሻገራሉ ያሰቡትን ነገር ያደርጋሉ ቲም ወርክ ምን ያህል ፓወርፉል እንደሆነ ማሳያ ናቸው ኮንሲስተንሲ አላቸው አንኮመን ናቸው ይሄዳሉ ወደፊት ሰው እንደ ሰውኛ ጉዳዩን ስትለው ኮሜዲያን ያሲኖ ብቻውን ብቻ ነው በቃ ይመጣል የሆነ ላይፍ ቢውልድ ያደርጋል ከዛስ አለቀ ግን አንቲቲዩብ የኔ ብቻ አይደለም የሌሎችም ነው ብዙ ወጣቶች ጆይን የሚያደርጉበት አላማ ያላቸው ሰዎች ጆይን የሚያደርጉበት የሚሰሩበት አርቱ ላይ በጣም በሚያሳዝን ሁኔታ በፊልም ኢንደስትሪው ምንም የሚያግዝህ ሰው የለም አንተ ራስህን ችለህ ትወጣለህ ምክንያቱም ማላኮ ኮቦች ላይ መናቃቸው በጣም ጀግና የሆኑ ብዙ ወጣቶች አሉ የሉም ፊልሙ ላይ ግን ቲፎዞ ነው ያለው
ይሄ የእንትና ቲም የእንትና ታለንት ገብቷል አሁን እኔ አልহামዱሊላህ አቅሜን ስላሳየው ነው ዛሬ እዚህ ጋር የመጣሁት ግን በጣም ጀግና ልጆች አሉ መስራት የሚችሉ so okay there is a problem so I have to change that መንገድ ማቅለል ነው ዞሮ ስለዚህ አንተ ቲቪን ሰብስክራይብ አስደርግልኝ ማገዝ የሚችሉ ካምፓኒዎችን ቢያግዙና ሰብስክራይብ አንድ ለምን ጉንዳን ቲዩብ አትለው አንተ ቲቪ ፕሮፌሽናል ነው ኮኛ የምናስበው ጉንዳን ካሜራውን ብትሄድኮ ፍርፍር ነው ስለዚህ መጠቀም የፈለከው ያ ፕሮፌሽናሊ የሚመጡ ወጣቶችን ይዘን ካሜራማን ኤዲተር በቃ ጀነራሊ ትልልቅ ሐሳብ ያላቸውን ሰዎች ጆይን አድርገን የኔ አይደለም የጋራ ነው መለወጫ ነው ካላ ደግሞ ይደርሳል ያው እዚህ ጋር አለ ሰብስክራይብ አድርጉለት የያሲኖን ዩቲዩብ ቻናል በጣም አሪፍ ሐሳብ ነው ወደፊት እንግዲህ በዚህ ዩቲዩብ ቻናል ሲኒማዎችን ስታንድ አፕ ኮሜዲዎችን የመቀቅ ሐሳብ አለ 5 ስታንድ አፕ የአንድ ሰዓት ስታንድ አፕ ኮሜዲዎችን ለ5 ጊዜ አዘጋጅቻለሁ ገብተው አንተ ዩቲዩብ ላይ አለ አሁን ኮሜዲያን ያሲን ረዲን የሰይፉ የኢቢኤስ እንግዳ ነበረ የብዙዎቻችሁ ጥያቄ ነው በእናት በጣም የሚገርም ነገር ሰርቷልና ካልመጣ አላችሁኝ አመጣ ነው እንዴት ነበረ ያሲን ነው ለማዘር መልእክት ካለ ቅድም እዛ ቁጭ ብዬ አንድ ጽሁፍ መጣልኝና ጻፍኩት ወጣት እንደመሆኔ መጠን ወጣት ካልከኝ ማለት ነው ወጣት እንደመሆኔ መጠን ወጣት ይሰራል ስኬታማ መሆን ይፈልጋል ለምን መሰለ በጣም ስኬታማ መሆን የሚፈልገው ለራሱ ብሎ አይደለም ደክመው ለፍተው ያሳደጉት እናትና አባቱን ሞት ሳይቀድመው መድረስ ስለሚፈልግ ነው ማስደሰት ያ እኔ አንዴ እናቴ 6 ሜትር ጉድጓድ ውስጥ ወደቀች አዲስ ሽንት ቤት ውስጥ የተቆፈረና የተሰማኝን ስሜትን ያስታውሳለሁ እኔ ነኝ አብሬያት ዘልዬ ገባሁት ድንገት አዳልጧ ገብታ ነውና አዲስ ክፍት ነበረ የተቆፈረውና አልহামዱሊላህ አሁን ቀና ብላ እየሄደች ነው መሰባበር ነበረ ጥቁር አንበሳ መታለች ምናምን እና ግን በዛ ሰዓት ልክ እኔን ስጠራኝ እዛ ጉድጓዱ ውስጥ ሆና እኔን ነው የጠራችው ድምጿ አይሰማም ዲፕ ነው ታቃለ እና ሰክሰሴን ሳታይ እሷም በፊት ለፊት ቆሜ ሳላመሰግን ቢያስባሉ ከዛ ይሄ ስሜት የብዙ ወጣቶች ነው ስኬታማ መሆን ብቻ ሳይሆን ስኬታቸው የሚያዩላቸው እንጀራቸው የሚቀምሱላቸው ወላጆች ይፈልጋሉ እምዬ ከሌለች ስኬት ምንድነው አባዬ ከሌለ ሰርግም ይደበዘዛል እኮ ሰይፍሻ እንዴ አይደለ አዎ እና ምን መጣል ይመሰለ እምዬ አታርጂ ይላሉ እያየኋት እናቶቻችን ያያያቸው አንተ መድረስ የምትፈልገው ቦታ ሳደርስ ያረጁባል እምዬ አታርጂ ሰከነበይ ላፍታ ባዶ እንዳታረግኝ የሞላልኝ ለታ የምን እህ ነው አይን ወገቤን ማለት ወዴት ገሸሽ ሲቃረበን ስኬት የምን ፍንታፍንቶ ምንድነው ፍሪዳ መጥገብን ማውቀው ስትወጪ ከጓዳ አጠኮ እያወቅሽ ዘመድ ብባል አንቺ ወዳጅ ዋሴ አንቺ ባልጎላሁኝ ሰዓት ባላመኑኝ ሰዓት ውጥኔን የመረቅሽ ምንም ሳትሰለቺ ተንጂ አደዬ ታውቂማለሽ ደግሞ ልክ እኔ እንደማውቀው ዓለም ስትገፋኝ ቶሎ ነው የምወድቀው የጎደለኝ ለታ ሀፍረት እንዳይበላኝ ባንቺ ነጠላ ነው ሁሉ የምደበቀው እምዬ ታገሺ አሪፍ አልነበረም በጣም የሚገርም አይ ግጥም እየሞከርኩ ነው እንዳትል ግጥም በደንብ ተጽፋለህ አይደለ እንደዛ ነው ያኔ ታንካሲሱ ልጅ እየተማርኩኝ ትምህርት አይገባኝም ሳይፍሻ ምን 6 ክፍለ ፔሪድ ነው ያሉት አይደለ 6 7ኛ ግጥም መጽሐፍ ይዤ ሄዳለሁ 6ቱም ላይ ግን ግጥም ነው የምጽፈው እሺ አስተማሪ ጊቭ አፕ አድርጎብህ ያውቃል ተስፋ ቆርጦ እና ምን እንደሚሉት ታውቃለህ ከገቡ በኋላ ያሲን እንቅልፍ ያልመጣም ተኛ አስተምሬ እስኮታ ስለዚህ አንተን አስተኝቶ ነው እነሱ የሚያስተምሩ አዎ ባንዚ ነው ትልቅ ደረጃ ላይ ደረሰው ባንቃል ያሲን በነገራችን ላይ እስካሁን ከመጣው ይልቅ ወደፊት የሚሄደው በጣም ደስ የሚል መንገድ ይታየኛል
ኢንሻአላህ ይሆናል ደግሞ ኢንሻአላህ ኮሜዲያን ያሲን እንግዲህ የተለያዩ አዳዲስ ነገሮችን ሲሰራ ወደዚህ እየመጣ እንግዳችን እንደሚሆን ተስፋ አደርጋለሁ ይሄ መነሻ እንጂ መድረሻ አይደለም በነገራችን እንትን ሳይፊሻ በጣም የሚገርመው ነገር ምን እንደሆነ ታውቃለህ በጣም በርካታ ሰዎች ደውለዋል በዚህ እየሞከርኩ ነው በሚለው ማለት ነው በጣም ብዙ ሰዎች ሞክረዋል ለመደወል እኔ ለማግኘት እኔ በጉጉት እየጠበቅኩ ያለሁት ግን የባለ ሀብቶች መች ነው ወደ እኔ ለመደወል የምትሞክሩት እሱ ነገር ብቻ ይበበባቀው ጉዳቱ ነው በቃ ምን በቃ እንዳለ የፍሬንዶች ናቸው የሚደውሉት አራት ሞክሩብኝ ባካችሁ አረባካችሁ ቢል ታረጋላችሁ እባካችሁ ያላችሁ ሰዎች ደውሉና ላይ አይ እንስራ እኔ አብሬ መስራት ፈልጋለሁ ማደግ ፈልጋለሁ አላማዬን ማሳካት ፈልጋለሁ በቃ ይሄ ወጣት ፍለፊት ቁጭ ብሎ መስራት ይፈልጋል ይላል እና በሰሪ ደግሞ በጣም በርካታ ማድረግ የምፈልጋቸው በጎ አድራጎቶች አሉ ኢንሻአላህ እንደሚሆን እርግጠኛ ነኝ ይሄ ባይሆንስ እንሞክራለን አሁን እንሞክር እንቀጥላለን እንደርሳለን ኮሜዲያን ያሲን በእናታችሁ አመስግናችሁ በጣም ቴንክ እግዚአብሔር እዴ ሳይፊሻ አልፈታም ዛሬ እንትን ነው ላንተ ያለኝ ክብር ልንገርህ በጣም ወድህ ማከብርህ ትልቅ ሰው ነህ እኔ በቴሌቪዥን መስኮት ሳይ ነፍስን ፊል አደርጋለሁ በቃ ማለት ምን ያህል ጥሩ ሰው እንደሆንክ ማለት ነው ምክንያቱም ይሄው በኮንሲስተንሲ ይሄው ጥሩ ልብ ስላለህ ነው ዛሬ አንተ ኢትዮጵያ ውስጥ አለ የተባለ አንድ ይዛ ያለውና ጥሩ ልብህን ያጽናልህ አላህ በረካ ያርግ አሜን ለምታረጋቸው መልካም ነገሮች ሁሉ አላህ ይስጥህ አሜን ለምታበረታታቸው ወጣቶች ሁሉ እንደው ተስፋ ስለሆንክ አላህ ተስፋህን ይጨምርልህ ልጆችህን ያሳድግልህ እና በቃ እንደዛ ነው መሞከር እንዳታቆም ሞክራለሁ አምስተኛ ልጅ አመስግኑት